ሰላም ቤተሰቦች፣ ዛሬ በአዲስ ነገር ከ15 ቀን በኋላ ግድ ብያለሁ። እሱ ምንድነው? አድሰንስ ፒንኮ ላክልኝ። የመስራቴ የዩቲዩብ መስራት ሞራሉ ፍላጎት የለኝም ነበር። ይሄ ሳይመጣልኝ ሲቀር ኦሬንጅ 3 ወር ወደ 6 ወር ሊሞላው ሲል ነው ይመጣልኝና ራሴ ከፍቼ ምናምን ካለሁበት አካባቢ ፖስታ ይዤ ፖስታ ቤት ከፍቼ በራሴ ፖስታ ኮድ ነው የመጣልኝ። ሌላም በሌላም በዩቲዩብ ምናምን በዩቲዩብ የሚሰሩት በእነሱ 50 ብር ከፍላችሁ ሊያስመጡላችሁ ይችላሉ። እኔ ግን በራሴ ነበርና ሁሉንም ክሬት አድርጌ ሁሉንም ፕሮሰሱን ሞልቼ ፒኑ እንዲመጣልኝ የጠየኩት። ከዛ ከስንት ወር በኋላ ከ3 ወር በኋላ መጣልኝ። ኦልሬዲ 2 ወር ከ15 ቀን ምናምን ሞታል። ረመዳን ላይ ነበር የሞላሁትኝ። ረመዳን 15 ቀን በገባ ነው የሞላሁትኝና ጉግል አድሰንስ ይላል። በጣም ደስ ብሎኛል። ይሄን እንግዲህ ሞልቼ ብሬ ማውጣት ብቻ ነውና አቅም ያላችሁ ያው ዩቲዩብ የሚሰሩ ሰዎች አሉ እና ቡኪዳ ምናምን እነሱ በብሬው ያወጡላችኋል። አቅም የሌላችሁ ግን ያው እንደኔ ተሟሙታችሁ ራሳችሁ ኮድ ከፍታችሁ ፖስታ ቤት ሄዳችሁ ሳጥን ተከራይታችሁ ምናምን አድሰንሳችሁ ሞልታችሁ ከዛ አድሰንስ ይሄን ኮድ ይልክላችኋል ማለት ነው። ያው በትዕግስት ጠብቃችሁ የዛን እንዴት ነው አሞላሉ ምናምን እንዴት ነው አድሰንስ የሚሞላው እንዴት ነው ኮድ እንዲመጣልኝ ፖስታ ኮድ የሚይዘው ምናምን እንዴት ነው የሚከራየው ምናምን ምትል ከሆነ ያንን ከፈለጋችሁ አሳውቁኝ፣ አሳያችኋለሁ። ይሄንን እንግዲህ ምንድን ነው የሚለው በዚህ እንትን አለው ለራሱ ማለት ነው ምልክት አለው። እስኪ እንግዲህ ወላሂ 2 ቀን ይሆነዋል ካመጣሁት እናንተ ጋር ልክፈተው ብዬ ነው። ይኸው እየከፈትኩት ነው። አያችሁት? እንደዚህ ነው የሚከፈተው። ትታያችሁ ከሆነ በጣም ጫጫታ አለ። ማይክሮፎን የለኝም። የሰው ጫጫታ በእርግጠኝነት ይገባል። ወይኔ ወላሂ 2 ቀን ይሆነኛል እናንተ ጋር አብሬ ልክፈተው ብዬ ነውና እዩት። ኦ ማይ ጋድ በቃ ዩቲዩብ ብር ልናወጣ ነው ትላላችሁ። በቃ ቀጥታ እንትን ነች ሁሉ ነው ክፈት ምድራው። ቢስሚላ ኦ ማይ ጋሽ አብረን ሳንከፍተው ኮዷ እዚህ ውስጥ ያለችው ነች። እንግዲህ ማሳየት ይቻላል አይቻልም አላውቅም። እቺ ነች እንግዲህ አድሰንስ ምናምን በቃ በጣም ነው ደስ ያለኝ። አድሰንስ ኢትዮ ምናምን ይላል። ኦፍ 6 ኮድ ነች። እችን በመሙላት ብራችሁን መቀበል ትችላላችሁ። አሁን እንግዲህ ወደ አሞላሉ እንዴት እንደ ይሄ ኮዱ የት እንደሚሞላ አሳያችኋለሁ። ወደ ፒን ኮዱ አሞላል። ከዛ ኮዱን ከሞላ በኋላ ደግሞ ወደ ምን ይሄዳል? ወደ ባንክ ቁጥሬን እና የባንክ ስሜን አስገባለሁ። እችን ካስገባሁ በኋላ ማለት ነው። ከዛ በኋላ ብር መግባት ነው። የዩቲዩብ ፕሮሰስ እንደዚህ ባልልኝ እንደዚህ አልልኝ የሚባል ነገር የለም። ኦሬዲ አለቀ ማለት ነው። እችን እሞላለሁ። ከዛ ለጥቆ ኔክስት እችን ከጨረስኩ በኋላ የባንክ ቁጥሬን እሞላለሁ። ከዛ በኋላ $100 ቆጠረ፣ $70 ቆጠረ፣ ወደ አካውንቴ ነው የሚገባው። እንዳልኳቸው ወደ አሞላሉ እንሂድ። ልኮዷል ማለት ነው። እንሂድ እስኪ አብረን እንምራ። አሁን እንግዲህ ወደ ክሮም ነው የምንገባው። ክሮምን ክሊክ ብለን አድርገን እንገባለን። ሰርች ማድረጊያ ጉግል አድሰንስ ብለን ሰርች እናደርጋለን። እኔ እዚህ ኦልሬዲ አድሰንስ ይላል። አድሰንስ ክሊክ አደረኩትኝ። እዚህ ጉግል አድሰንስ ይላል። እሱ መልሼ ክሊክ አድርጌ ወደ አድሰንስ እገባለሁ ማለት ነው። እዚህ ጋር ክሊክ እናደርጋታለን። እዚህ ጋር መጣልኝ። እዚህ ጋር ቋንቋ እየቀየርኩ ነው። እዚህ ጋር 4 ሰረዞች አሉ። እሷን መልሰን ክሊክ እናደርጋለን ማለት ነው። የእንትኑን ኮድ እዚህ ጋር ፔመንት አለ። ፔመንት የሚለውን ክሊክ እናደርጋለን። ግን መጀመሪያ ቆይ ላሳያችሁ ብር የሰራሁትን። እዚህ ጋር አዩት። የሰራሁት ብር $14 ምናምን ሰርቻለሁኝ። ተመልሰን እዚህ ጋር ፔመንት የሚለው ጋር ተመልሰን ያ ኮዱን ለመሙላት አይደል? እሱ መልሰን ገባለን። እዚህ ጋር
ኮድ መሙላት አለብን። እዚህ በፓስፖርቴም እንትን ሞልቻለሁ። ፓስፖርቴ መልሼ እዚህ ጋር ኮድ መሙላት አለብኝ። ጉግል አድሰንስ የላክልኝን ይሄን ስሞላ ኦልሬዲ አለቀ። ዋናው እዚህ ጋር ነበረ። እቺ ካተሞላች ብር ያው መቀበል አንችልም። እዚህ ጋር ኮድ ሞላሁኝ። እንዳሳያችሁ ቀይ ነው አይደለ? ቁጥሩ ስላተሞላ አሁን ኦልሬዲ ጨርሼ አረንጓዴ ሁለቱም በራ። እንግዲህ ደሞዝ መቁጠር ነው ማለት ነው። ከአሁን በላይ ምንድነው የሚሞላው? ወደ እንትን አካውንት ነው የምንሞላው ማለት ነው። የዚህ የባንክ አካውንታችን ነው ኦልሬዲ የምንሞላው። እንግዲህ ይሄንን ጨረስን። አድሰንስ ላይ ሁሉም አልቋል። የባንክ አካውንታችን ሞልተን ብቻ ወደ ባንካችን ብር መግባት ነው። እንግዲህ እንዳያችሁ ተቀብሎኛል። እዚህ ጋር እስኪ ትንሽ ቼክ እናድርገውና ደግሞ ባንክ ቁጥራችን የባንክ አድራሻችን እንዴት እንደምንሞላ ላሳያችሁ። እዚሁ ነው የሚሞላው። እዚህ ጋር አዎ ተቀብሎኛል። እንግዲህ የባንክ አካውንታችንን ደግሞ እዚሁ ላይ ነው የምንሞላው። እዚህ ጋር ክሊክ አድርገን እዚህ ጋር ነው በቃ ይሄ እዚህ ጋር የባንክ አካውንታችንን ቁጥራችንን ስማችንን የምንሞላው እዚህ ላይ ነው። ይሄን ይመስላል ውዶቼ። እንግዲህ እንዳያችሁት ሞልቼ መጣው። እቺን ሞላኋት። እንግዲህ እንደምታዩት ሞልቼዋለሁኝ። ፕሮሰሱ አልቋል። ቀጣይ ደግሞ የባንክ ቁጥሬን ነው የምሞላው። የባንክ ቁጥሬን ምናምን ነው። ከዛ በኋላ እንዳልኳችሁ አለቀ። ይሄ ነበር የቀረኝ። እቺን ሞላኋትኝ። በጣም ነው ደስ ያለኝ። እንዳያችሁ ተቀብሎኛል። ያው የፒኮዷ መግቢያ ቦታዋ ባዶ ነች ማለት እንዳያችሁ ስትሞላ እንኳን ታበራለች ማለት ነው። በቃ በእንትን እኔ በፓስፖርቴም ሞልቼ ፓስፖርቴንም ሞልቻለሁ። ከዛ የምትቀረኝ እቺ ነበረች። እቺን ሞላሁ። እንደምታዩ ነው እንግዲህ የዩቲዩብ ጡረተኛ በቃ ዩቲዩበሮች አንደኛ ከዩቲዩበሮች ጎን ተሰለፍኩና ነው የሚባለው አይደለም። ስለዚህ እኔም ዩቲዩበር ነው የሚባለው። እንግዲህ በጣም ደስ ብሎኛል። ከአሁን በላይ አልጠፋም። ሬዲ እሰራለሁኝ። አልጠፋም፣ እሰራለሁ። ምክንያቱም ብሩ ምንም ቆጠረ ምንም ወደ አካውንቴ ነው የሚገባው። ምንም ፕሮሰስ የሚያስፈልገኝ የለም። እንግዲህ ስፖርት ያደረጋችሁ ሰብስክራይብ ያደረጋችሁ ምናምን በጣም አመሰግናለሁኝ። ሌላ ነገር ምንድነው ትብብራችሁ ላይ ይሄንን ኮሜንት፣ ላይክ፣ ሼር አድርጉልኝ፣ አበረታቱኝ። ካሁን በላይ አልጠፋም እላችኋለሁ። ኢቲቪ ያልከፍታችሁ ከታይቱ እውነት ይሄ ማለት ነው ማንኛውም ሰው የሚከፍተው ነው። ስልክ ከያዘ ስማርት ስልክ አያስፈልግም። ብቻ ስልክ ከያዛችሁ ማንኛችሁም ይሄንን ዩቲዩብ ሰርታችሁ ብር ማግኘት ትችላላችሁ። ምንም ነገር የሚያስፈልገው የለም። የሚያስፈልገው ስልክ፣ ከዛ ደግሞ ኢንተርኔት፣ ከዛ አይዲያችሁን የፈለጋችሁትን መስራት ትችላላችሁ ምናምን በትርፍ ሰዓታችሁ መስራት ትችላላችሁ። በሳምንት 2 ጊዜ በሳምንት 1 ጊዜ መብሰት ትችላላችሁ። ተስፋ እንዳትቆርጡ። እኔ ተስፋ ቆርጬ ነበር። በምን ስንት ወር ሆነኝ ኦልሬዲ ሞኔታይዝ የሆንኩት በረመዳን አካባቢ ነበርና አሁን ረመዳን ከወጣ ቆየ አይደለ? ረመዳን ላይ ሞኒ ሆንኩኝ፣ አድሰንስ ሞላሁኝ። ከዛ አሁን ደግሞ ረመዳን ወጣ ወር ሆኗል አይደለ? 2 ወር ሬዲ ከሆነ በኋላ ፒን ላከልኝ። በራሴ ነው ሁሉንም የጨረስኩት እና እንደዛ ማድረግ ትችላላችሁ ልጆቼ። በተረፈ በጣም አመሰግናለሁ። አበረታቱን። ድምፄ ካተሰማ ደግሞ ማይክሮፎን የለኝም እና ነው እንግዲህ ማይክሮፎን እንደማመጣና ገዝቼ አብረን እንሰራለን። እወዳችኋለሁ።